የዘመኔንና አስራት ሌብነት በእንባ የተናገረችው አመራር ተረሸነች። ሰላም ጤና ይስጥልን። ዛሬ በአማራ ክልል ወቅታዊ ሁኔታ ላይ ያተኮሩ እጅግ አነጋጋሪ መረጃዎችን ይዘንላችሁ ቀርበናል። በእንባ ታጅባ ዘመኔና አስራት ሌቦች ናቸው ስትል በቪዲዮ ስትናገር የነበረችው የፋኖ አመራር አስካሌ ደምሌ ተረሽናለች። ከዚሁ ጋር ተያይዞ በርካታ ታጣቂዎች የዘመኔና የአስራት ቡድን እየከዱ ለመንግስት እጃቸውን እየሰጡ መሆኑ በተደጋጋሚ ታይተዋል። በፋኖ ክንፍ ውስጥ ከፍተኛ አመራር የነበረችው አስካሌ ደምለም በቅርቡ ባሰራጨችው ቪዲዮ በዘመኔ ካሴና በአስራት ማሬ ላይ ከባድ ትችቶችን ሰንዝራ ነበር። ህዝቡን እየዘረፋችሁ ነው፣ ሌቦች ናችሁ በማለት በእንባ ታጅባ የገለጸችው አስካሌ አሁን ላይ በእነዚህ ወገኖች ተረሽናለች የሚል መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ይህ ክስተት በፋኖ አመራሮች መካከል ያለውን ከፍተኛ ጥቅምና የአመለካከት መቃረንን ለይቶ ያወጣ ሆነዋል። በሌላ በኩል በዱር በገደሉ ያሉ ታጣቂዎች ዓላማው ጠፍቶብናል፣ አመራሮቹ ለግል ጥቅማቸው እየታገሉ ነው በሚል በቡድን ለመንግስት የጸጥታ አካላት እጃቸውን እየሰጡ መሆኑ ተረጋግጧል። በተለይ በዘመኔና በአስራት ስር ያሉ ታጣቂዎች የአስካሌ ደምሌን መጨረሻ ካዩ በኋላ ተራው የኛ ነው በሚል ስጋትና በተፈጠረው አለመተማመን ሰራዊቱን እየከዱ መውጣታቸው የፋኖን መዋቅር ክፉኛ እያደከመው ይገኛል። ይህ ሁሉ የውስጥ ሽኩቻ ባለበት ሁኔታ ዋነኛ ተጎጂ የሆነው የአማራ ህዝብ ነው። ፋኖ ታገላለሁ ብልም በተግባር ግን ህዝቡ ለዝርፊያ፣ ለሰላም እጦትና ለከፋ መፈናቀል መዳረጉን ብዙዎች እየተናገሩ ይገኛሉ። የአማራ ህዝብ ሰላም ይፈልጋል፣ በፋኖ ስም የሚደረጉ ዝርፊያና ግድያ ሊቆም ይገባል የሚሉ ድምጾች በክልሉ ነዋሪዎች እየተሰሙ ይገኛሉ። የትግሉ አቅጣጫ ወደ እርስ በርስ መገዳደል መዞሩ ለህዝቡ ትልቅ ስጋት ሆነዋል። በመጨረሻም የአስካሌ ደምሌ ዕጣ ፈንታና የፋኖ መከፋፈል መጨረሻው ምን ይሆን? ዘመኔ ካሴና አስራት ማሬስ ለቀረበባቸው ወቀሳ ምን ምላሽ ይኖራቸዋል የሚል አብረን የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ።